እንግዲህ ፓስታችንን ልንሰራ 8 ደቂቃዎች ይቀሩናል። እንግዲህ እንደምታዩት ግብአቶችን ተጠቅሜያለሁ። ሽንኩርት እዚህ ጋር አለ፣ እዚህ ጋር ደግሞ ቲማቲም አለ፣ እዚህ ጋር ደግሞ ፓስታ አለ፣ እዚህ ጋር ሙቅ ውሃ አለ እዚህ ጋር ደግሞ ማለት ነው። ከዛ በኋላ ፓስታችንን እዚህ የፈላ ውሃ ውስጥ እንከታለን። አብራችሁ ጣሊያኖች እንደው ብራዘር በተን አድርገን ከተን እንዳያያዝ ማለት ነው። ሙሉ ሊሆን ይችላል፣ ላይሆንም ይችላል። ፓስታ ሲሰራ መኳት የለበትም። እዚህ ጋር ተጽፏል። እንግዲህ እንደምታዩት ነው። ከ6 እስከ 8 ደቂቃ ብቻ መተዳደር እኔ 4 ላይም ላቆሞ እችላለሁ። እንደው እንግዲህ እንደምታዩት ነው። ፓስታችንን እንዲህ በሚመስል ሁኔታ ሰባብረን አስገብተናል። ለ6 እስከ 8 ደቂቃ ደግሞ እንጠብቀዋለን ማለት ነው። አብረን በዛ እንዲድልኝ ነው እንደዚህ ሰባብሬ የለቀቁት። ግራ እንዳይገባችሁ። እንግዲህ እንደምታዩት ነው። ለቀቅ እንዳያያዝብን ነው። ዘይት ቢደረግ አሪፍ ይሆናል። አሁን 1-2 ደቂቃ እናበስለውና እንገለብጠዋለን ማለት ነው። ፓስታችን ደርሷል። አሁን ወደ ደግሞ ነው እንገለብጠዋለን ማለት ነው። ከዛ ሽንኩርታችንን የከተፍነውን ሽንኩርት እናቅላለን ማለት ነው። አሁን እንግዲህ ሙያዬ ማማሲያ ስለሆነ በማማሲያ እናማስላለን ማለት ነው። ከጠቅላላ በኋላ ዘይቱን እናደርግ ይሆናል። እስከዛ ቲማቲማችንን እንከትፋለን። እንግዲህ ዘይታችንን ጨምረን እንግዲህ እንደዚህ አቋርጠናል። ከዛ በኋላ ቲማቲማችንን በዚህ መልኩ ከትፈነዋል። ቲማቲማችንን አሁን እናስገባለን። ቲማቲማችንን በዚህ መልኩ አስገብተን እናቅሏለን። የተወሰኑ ደቂቆች ከማሰኑ በኋላ ከርናለን። ከዛ እኔ ነጭ ሽንኩርት ስለመጠቀም ነጭ ሽንኩርት እናወጣለን። እንደምታውቁት 1 ማንኪያ ነጭ ሽንኩርት አደርጋለሁ ማለት ነው። ነጭ ሽንኩርት ስለምወድ ነው። ከዛ በኋላ የምናደርገው በርበሬ እንጨምራለን። ያው እንደ ሁኔታው መጠን አድርገን እናስገባለን ማለት ነው። እዛ ማሰል እናደርገዋለን ማለት ነው። ትንሽ ያጣል ትንሽ ጨምራለሁ ማለት ነው። እኔ ሙያዬ ይገርማችኋል፣ በዚህ በግራ ነው ማማስለው።
ሙያዬ በግራ ነው። ከዛ እንዲህ ካማሰርነው በኋላ እንዘጋዋለን ማለት ነው። ለትንሽ ጊዜ እንዲበስልልን እንዘጋዋለን። እዛ እንደምታዩት ነው ስጓችን በስሏል። ትንሽ እንዳይዝ ውሃ እንጨምርበታለን። ትንሽ ጠብ ጨው እናስገባለን። ስቶቭ ላይ ጨው ስላላረኩኝ በዛ ልጅ ነው ጨው የምጠቀመው። ጨው በጣም ወዶ እንግዲህ ስጓችን እያበሰለ ነው። ጨው መያዣ ስለሆነ እኔ አንድ ቅቤ ጣል አድርግባታለሁ። እንግዲህ ቅቤያችን ይኸውና ዴምቦ ያበደ ቅቤ ይመስላል። ጠብ አደርግበታለሁ። ዶሮ ወጥ ነው። እንደምታዩት ስጓችን ደርሳለች። ትንሽ እንዘጋታለን ማለት ነው። ስቶቡንም አጥፍተን እንዘጋጅ በስላለች ወይ በስላለች። ማሰል እንዳትል እንግዲህ ያው ፓስታችን ጋር ደርሰናል። እኔ እንግዲህ ፓስታ ብዙ ሰው ያለው ይቦካበታል። እንዳይቦካበት ቶሎ ነው መውጣት ያለበት ፓስታው። እንግዲህ አሁን ይሄ የምታየው አይቦካ ደስ የሚል ፓስታ ነው። ቀጣይ ስቴፕ እንሄዳለን ማለት ነው። እንግዲህ እንደምታዩት ስጓችንም ድክ እያለችልን ነው። የምስጎ ዶሮ ወጥ ልበል እንጂ እንወርዷለን ማለት ነው። ፓስታችንን እዚህ ውስጥ ጨምራለን። ዴም እንግዲህ ያው ፓስታችንን ደብቀናል፣ እናማስሏለን። ከዛ እንዲህ ካስገባን በኋላ እናማስሏለን ማለት ነው። ዝም ብለን አይደለም እናማስለው፣ አሳያችኋለሁ እንዴት እንደምናማስለው። ለማድመቼ ነው እንዲህ ከታች ወደ ላይ እንወጣዋለን ማለት ነው። ስጎ አንድ ፓስታ መውደቅ የለበትም። አንድ ፓስታ ማለት ነው። ኦኬ እንደምታዩት ፋይናሊ ያሳያችኋል። ዲም እንግዲህ ፓስታችን ይሄ ይመስላል። ዲም እስከምቀምሰው በጣም ዲም እንግዲህ ያው እንደምታዩት ፋይናሊ ፓስታችን ይህን ትመስላለች። ሰብስክራይብ ያደረጋችሁ እንግዲህ ሰፖርት አድርጉኝ። ገና ሌላ አዳዲስ ምግቦችም አሉ። ምግቦች እንለቃለን። ሀገር ነው የምናጠፈው። እንግዲህ ገና ያልተነኩ ሙያዎች አሉኝ። ይህን ይመስላል እንግዲህ ባይ ባይ። እንግዲህ ይኸው ፓስታችንን ፋይናሊ እንግዲህ ልናጣጥምበት ነው። እስቲ እንቀምሳለን። እስቲ ፋይናሊ እንግዲህ ፓስታችንን አቅርበን ልንበላ ነው። እስቲ እንቅመሰው እስቲ። Thank you, bro. I did it, man. And ያጣላል። በጣም ፓስታ ነው የሰራነው። እንግዲህ ከእኔ አይታችሁ እናንተም እንደዚህ እንድትሰሩ ነው። ሰብስክራይብ እያደረጋችሁ ገና አዳዲስ ቪዲዮዎች እንለቃለን። ባይ ባይ።